እጅግ በሚገርምና በሚደንቅ ሁኔታ የሲኖትራክ ተሽከርካሪ ዋጋ እጅግ በጣም ቀነሰ። ምን ያክል ቀነሰ? ሙሉ ዝርዝር መረጃውን ይዘናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችን ላይ በሀገራችን ኢትዮጵያ እጅግ በጣም ተመራጭና አዋጭ ከሆኑ የስራ ተሽከርካሪዎች መካከል ቁጥር 1 በሚባል ደረጃ ያለው ሲኖትራክ ተሽከርካሪ ነው። ይህንን ተሽከርካሪ ከ3 ቀን በፊት በትልቁ ቻናል ላይ ሙሉ የዋጋ ዝርዝሩን የሰራው ቢሆንም በዛሬው ዕለት ግን እጅግ ባልተጠበቀ ሁኔታ ቀንሶ በዚህ በትንሹ ቻናል ላይ ለመስራት ተገድጃለሁ። ምን ያክል ቀንሷል የሚሉትን ሙሉ ዝርዝር መረጃ ወደ እናንተ የምናደርስ ነው የሚሆነው። እንደምታውቁት በዚህም በትልቁም ቻናል ላይ የመኪና ዋጋ ሲጨምርም ሲቀንስም እየተከታተልን ወደ እናንተ የምናደርስበት ቻናል ነው። ሁላችሁም ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ እንድትከታተሉ እየጋበዝን በቀጥታ ወደ መረጃው እናምራ። እንግዲህ ክቡራን ተመልካቾቼ ይህንን መረጃ በዚህ ቻናል ለመስራት የተገደድኩት በትልቁ ቻናል ላይ መልሼ መስራት እንደነበረብኝ ያውቃለሁ። ነገር ግን ከትላንት ወዲያ በሰራሁ በሶስተኛ ቀን ደግሜ ለመስራት ስለከበደ ነው። እጅግ በሚገርም ሁኔታ ግን የሲኖትራክ ተሽከርካሪ በዛሬው ዕለት በጣም ቀንሶ ይህንን የመሰለ መረጃማ ሊያመልጣቸው አይገባም በማለት በዚህ በትንሹ ቻናል አማራጭ መኖሬ እጅግ በጣም ዛሬ ነው የወደድኩት። ይህንን በተመለከተ እንግዲህ ሙሉ ዝርዝር መረጃውን ወደ እናንተ አጠር አድርጌ የማደርሳችሁ ይሆናል። ከዛ በፊት ግን አንድ መረጃ ልጠቁማችሁ ወዳለሁ። ከሲኖትራክ ተሽከርካሪ ጋር ተያይዞ በዚህ ወራት ብቻ የሲኖትራክ ተሽከርካሪ ቀንሷል እያሉ ከተለያዩ ቦታዎች ቪዲዮ በመስራት በቲክታክ በፌስቡክ ማለት ነው ያው ዩቲዩብ እንደ ሌሎቹ ፕላትፎርሞች አጭበርባሪዎችን አያበረታታም። ያው ብሎክ ስለሚያደርጋቸው ነው በዩቲዩብ የማይለቁት። በፊክስ በቲክታክ በፌስቡክ እንዲሁም በተለያዩ ሶሻል ሚዲያዎች ላይ ሲኖትራክ በ7 ሚሊዮን ብር በ6 ሚሊዮን ብር በ8 ሚሊዮን ብር እያሉ እጅግ በርካታ ሰዎችን የዛሬ ወር በዚህ 3 ወር ብቻ እንኳን ከ20 እና ከ30 በላይ እንኳን ማቃቸው በውስጥ የላኩልኝ ከፍተኛ መጭበርበር እየተከሰተባቸው ነው። ይህም እንግዲህ እናንተ 7 ሚሊዮን 8 ሚሊዮን የሚለውን ስትመለከቱ በውስጥ ላኩልን ይላሉ። ሙሉ መረጃ ነው የሚሰጣችሁ። በነገራችን ላይ የማስገቢያ ፈቃዳቸውን በጣም ብዙ ማለት ነው። በቃ የሚገርማችሁ ነገር 100% እናንተ ማመን የምትችሉበትን መረጃ ነው የሚሰጧቸውና 100 ሺህ ብር 150 ሺህ ብር አስገቡ ይላቸዋል። ከዛ በኋላ ስልካቸውን ጥርቅም ነው የሚያደርጉት። ስለዚህ ከፍተኛ ጥንቃቄ አድርጉ ለማለት ያክል ወዳለሁኝ። በፍጹም በሶሻል ሚዲያ እንደዚህ ይህን ያክል ሲቀንስ ሲጀመር አትመኑ። ማንኛውም የቀነሰ ነገር ከጀርባው ትልቅ ነገር ስለሚኖር ማለት ነው። ዛሬ እንግዲህ ሲኖትራክ ተሽከርካሪ እጅግ በሚገርም ሁኔታ ቀንሶ በ2025 ሞዴል አሁን ላይ በመዲናችን አዲስ አበባ በካሽ እየተሸጠ ያለበት ዋጋ ከዚህ በፊት እንግዲህ ከነበረበት ማለትም የዛሬ 3 ቀን የሰራሁበትን ዋጋ ስመለከተው አሁን ላይ የ700 ሺህ ብር ልዩነት አለው። ያ ማለት ሲኖትራክ በቲኤክስ 36 አሁናዊ ዋጋው ከቦታ ቦታ ልዩነት ቢኖራቸውም ከ12 ሚሊዮን 400 ሺህ ብር እንዲሁም ደግሞ አልፎ አልፎም 12 ሚሊዮን 350 ሺህ ብርም የሚጠሩበት ቦታ አለ። እጅግ በሚገርም ሁኔታ ነው እንግዲህ በዚህ ቅጽበት መውረዱ እኔ ራሱ ገርሞኛል። እናንተስ የሚሰማችሁ ሐሳብ አስተያየት ምንድን ነው? እዚሁ ጋር ተያይዞ እንግዲህ 50% እና 70-30 በባንክ አማራጭ ይሰጣሉ። ነገር ግን በፍጹም የባንክ አማራጭን አትጠቀሙ። ደጋግሜም የምናገረው ነገር ቢኖር የባንክ አማራጭን መጠቀም ማለት ከባድ አዘቅት ውስጥ ነው የሚከታችሁ። ዋጋው እንኳን ከዋናው ከካሹ ጋር ስታነጻጽሩት የ2 ሚሊዮን እና 3 ሚሊዮን ልዩነት ስላለው በፍጹም በካሽ እንደምንም ብላችሁ በካሽ ልትገዙ ይመረጣል። ያ ማለት 50% በባንክ አማራጭ የሚጠሩበትን ዋጋ በዚህ አጋጣሚ ላስረዳችሁ። 14 ሚሊዮን 800 ሺህ ብር አካባቢ ይሄዳል። እንግዲህ 50% በባንክ አማራጭ የዚህን ግማሽ ከፍላችሁ ቀሪውን እየሰራችሁ ማለት ነው። 70-30 ላይ ደግሞ ስትገቡ 5 ሚሊዮን 800 ሺህ ብሩን ቅድሚያ ሰጣችሁ አጠቃላይ ወደ 15 ሚሊዮን 700 ሺህ ብር አካባቢ ይሄዳል ማለት ነው። ይህንን እንግዲህ ከኖርማል ከካሹ ጋር ስታነጻጽሩት ዋጋውን ምን ያክል ሰፊና የተጋነነ ልዩነት መኖሩን በዚህ አጋጣሚ ልታውቁ ይገባል ማለት ነው። ከዚህ በተጨማሪም ደግሞ የወለድ የምኑ እጅግ በጣም ብዙ
ከኋላ ተሰብስበውና ተገተው የሚመጡ ነገሮች ስላለ በባንክ አማራጭ የሚባለውን ነገር በፍጹም አትሰቡት። መግዛት ብቻ ሳይሆን ማሰብ ራሱ ይቅርባችሁ። ዛሬ እንግዲህ የብዙዎቻችሁ ጥያቄ እንደሚሆን አልጠራጠርም፣ የሲኖትራክ ተሽከርካሪ አሁናዊ ይህንን ቪዲዮ ሰራ እንግዲህ ዛሬ ግንቦት 24 ማለትም እንግዲህ በዛሬው ዕለት በመላው ኢትዮጵያ ላይ ምርጫ እየተካሄደ ባለበት ሰዓት ነው ይህንን መረጃ ወደ እናንተ ያደረስኩት። ግንቦት 24 ቀን 2018 ማለት ነው። ነገ ከነገ ቀጠል እያለ ስታዩት ደግሞ ምናልባትም ሊቀንስ ስለሚችል መረጃውን በተጠለቀቀበት ሰዓት ልታውቁ ይገባላል። ሁላችሁም እንግዲህ ቪዲዮን ላይክ ሸር እያደረጋችሁ ለበርካታ ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ እንዲህ አይነት መረጃ እንዲደርሳችሁ ሰብስክራይብ በማድረግ በየዕለቱም የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉያል። ለዛሬ ያስኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የመኪና ገበያውን በዚህ ሰዓት በደንብ ያቀዛቀዘበትና ጋፕ ያደረገበት ምክንያት ምን እንደሆነ ታውቃላችሁ? የገዢ ሁኔታ ነው። ገዢ አሁን ላይ ለመግዛት አይጣደፍም። ረጋ ባለ ሁኔታ፣ ሰከን ባለ ሁኔታ እየተመለከተ ነው። ይህ ደግሞ ትርፋማ ያደርገዋል እንጂ አክሳሪነት አይኖረውም። በነገራችን ላይ ረጋ ባለ በማሰብ መኪና መግዛት ሲቻል ትርፋማ የሚያደርግ ነገር አንዱ መንገድ ይህ ነው። ረጋ ባለ ሁኔታ፣ ሰከን ባለ ሁኔታ እንዴት ነው አሁን ላይ መኪና በገዛ ያዋጣኛል አይወጣኝም የሚለውን ካልኩሌት ማድረግ ይህ የገዢ ግዴታ ነው። ያ ግዴታ ደግሞ ለሱ ትልቅ አድቫንቴጅ ነው። ምክንያቱም ዘው ብሎ ብር ስላለው ብቻ መኪና ላይ ገብቶ ስቃይ ነው ትርፉ። ሰከን ብሎ ግን እንዴት ነው ገንዘብ አለኝ መኪና መግዛት እችላለሁ፣ ነገር ግን በአሁን ሰዓት መኪና በገዛ እንዴት ያዋጣኛል? ይህንን ከግንዛቤ ውስጥ አስገብተው ብዙዎቹ የመኪና ገበያው በደንብ እንዲረጋጋና እንዲቀዛቀዝ ምክንያት ሆኗል። ምክንያቱም አሁን ላይ የመኪና ገበያው እጅግ በከፍተኛ ሁኔታ ዋጋው እየቀነሰና ከዚህም በላይ እየቀነሰ ያለበት ሁኔታ ነው። አሁንም የሚቀጥለው ሳምንት ላይ እንደዚህ እያለ ነው የሚሄደው።